በዙሪያሽ ስላሉ ሰዎች ስትይ ወይም ራስሽን ለመከላከል ብለሽ በኋላ ግን ምነው ዝም ብዬ በነበር ብለሽ ራስሽን ወቅሰሽ ታውቂያለሽ? ሁልጊዜ መልስ መስጠትና ራስን ማስረዳት ባለበት ማህበረሰብ ውስጥ ዝምታ ብዙ ጊዜ እንደ ድክመት ወይም እንደ መሸነፍ ሊታይ ይችላል። ነገር ግን ዛሬ ላካፍልሽ የምፈልገው ዝምታ ትልቁ የጥንካሬሽና የማንነትሽ መገለጫ መሆኑን ነው። ዝምታ የምትናገሩ ጠፍቶች ሳይሆን ቃላትሽን መርጠሽ ሁኔታዎችን የምትቆጣጠሪበት ትልቁ መሳሪያሽ ነው። እስኪ አብረን ይህንን የዝምታ ጥልቅ ኃይልና ህይወትሽን እንዴት እንደሚቀይረው እንመልከት። እኛ ሴቶች በየቀኑ በብዙ ፈተናዎች ውስጥ እናልፋለን። በስራ ቦታ የሚፈጠሩ ጫናዎች፣ ከጓደኞቻችን ጋር የሚኖረን አለመግባባቶች፣ አልፎም ተርፎ በቤተሰብ ውስጥ የሚነሱ ግጭቶች ስሜታችንን ይፈታተኑታል። በእኛ ባህል ደግሞ ብዙ ጊዜ የሰዎች ትኩረት የሚያርፈው ማን ጮክ ብሎ ተናገረ ወይም ማን የመጨረሻውን ቃል ተናግሮ አሸነፈ በሚለው ላይ ነው። አንድ ሰው ስሜትሽን በሚጎዳ መንገድ ሲናገርሽ ውስጣዊ ስሜትሽ ወዲያውኑ አጸፋውን እንድትመልሺ፣ እንድትከራከሪና ራስሽን እንድታስረጂ ይገፋፋሻል። ነገር ግን እውነተኛው ኃይልና ግርማ ሞገስሽ የሚጀምረው ልክ እዚህ ጋር ነው። ዝምታ ባዶነት አይደለም። ዝምታ ማለት ነገሮችን በጥልቀት ማስተዋል፣ ስሜትሽን ማረጋጋትና በራስ መተማመንሽ ላይ ጸንቶ መቆም ማለት ነው። አንድ ሰው ሊያናድድሽ ወይም ወደ ማትፈልጊው ክርክር ሊያስገባሽ ሲሞክር እሱ የሚጠብቀው የእንባ፣ የንዴት ወይም የጩኸት ምላሽሽን ነው። አንቺ ግን ምንም ቃል ሳትተነፍሺ በረጋ መንፈስ ዝም ስትይ የዚያን ሰው ኃይል ሙሉ በሙሉ ትነጥቂዋለሽ። በጸጥታሽ ውስጥ የኔን ስሜትና ሰላም የምቆጣጠረው እኔው ራሴው ነኝ፣ ማንም ሰው እንደፈለገ ሊረብሸኝ አይችልም የሚል እጅግ በጣም ጠንካራ መልእክት ታስተላልፊያለሽ። ከዚህም ባሻገር ዝምታ ለራስሽ የምትሰጪው ትልቁ ክብር ነው። ጫጫታና ሁካታ በበዛበት በዚህ ዓለም የሰዎችን ሐሜት፣ የማህበራዊ ሚዲያ ጫናና የህይወት ውጣ ውረድን የምታሸንፊው ውስጣዊ ሰላምሽን ስትጠብቂ ነው። ለራስሽ ጊዜ ሰጥተሽ ወደ ውስጣዊ ማንነትሽ የምትመለከችው በዝምታ ጊዜ ነው። የቆሰለ ስሜትሽን የምታክሚው፣ የደከመ አቅምሽን የምታድሺው፣ እንዲሁም በቀጣይ ህይወትሽ መውሰድ ያለብሽ ትክክለኛ ውሳኔ የምታመነጭው በዚሁ ጸጥታ ውስጥ ነው። ሰዎች እንዲረዱሽ ከማስገደድ ራስሽን ከማድከም ይልቅ በዝምታሽ ውስጥ ግርማ ሞገስሽን ማሳየት ትችያለሽ። ታዲያ ይህንን ድንቅ የሆነ የዝምታ ኃይል ከነገ ጀምሮ ሳይሆን ዛሬውኑ በዕለት ተዕለት ህይወትሽ ውስጥ እንዴት ልትጠቀሚው ትችያለሽ? ይህንን ወደ ተግባር መቀየር በጣም ቀላል ቢሆንም የሚያመጣው የህይወት ለውጥ ግን እጅግ አስገራሚ ነው። ጉዞሽን ለመጀመር በመጀመሪያ ደረጃ ማንም ሰው ስሜትሽን በሚጎዳ ወይም በሚያበሳጭ መንገድ ሲናገርሽ ወዲያውኑ ምላሽ ከመስጠት ራስሽን ቆጥቢ። የተለያዩ ቃላቶች አፍሽ ላይ ቢመጡም ዋጥ አርጊያቸው። ጥቂት ሴኮንዶች ውሰጂና በረጅሙ ተንፍሺ። ያቺ አጭር የዝምታ ቅጽበት ከስሜታዊነት ወደ አስተዋይነት የምትሸጋገሪባት ወርቃማ ድልድይ ናት። በዛች ሰከንድ ውስጥ ሁኔታውን መዘነሽ በሚጠቅምሽ መንገድ መምራት ትችያለሽ። ይህንን ስታደርጊ ነገሮች ከቁጥጥር ውጪ እንዳይሆኑ ትከላከያለሽ፣ እንዲሁም የራስሽን ክብር ከፍ ታደርጊያለሽ። በመቀጠልም ዝምታን እንደ ጠንካራ መከላከያ ተጠቀሚበት። አንዳንድ ጊዜ ከሰዎች ጋር በሚኖረን ግንኙነት አንቺነትሽን ለማይረዱና ለአንቺ ክብር ለማይሰጡ ሰዎች ራስሽን ለማስረዳት ብዙ ጊዜ ታጠፊያለሽ። ነገር ግን ለማይረባ ክርክርና ለሐሜት ጊዜሽን ከምትሰጪ በፈገግታ ታጅቦ በሚቀርብ ዝምታ ነገሩን ማለፍ ያንቺን አእምሯዊ ሰላም ይጠብቃል፣ እንዲሁም የሌላውን ሰው ድንበር በግልጽ ያሳያል። ሁሉም ነገር ያንቺን ምላሽ አይፈልግም። አንዳንዴ ዝምታ ከሺህ ቃላት በላይ ይናገራል። እንዲሁም በየቀኑ ለራስሽ ብቻ የሚሆን የዝምታ ጊዜ መመደብን ልማድ አድርጊ። ጠዋት ከእንቅልፍሽ ስትነሺ ወይም ማታ ከመተኛትሽ በፊት ከስልክሽ፣ ከማህበራዊ ሚዲያና ከሰዎች ርቀሽ ከራስሽ ጋር ብቻ ጥቂት ደቂቃዎችን አሳልፊ። በዚህ ጊዜ ውስጥ የራስሽን ድምፅ ስሚ፣ ህልምሽን አልሚ እና ውስጣዊ ሰላምሽን አግኝ። እመኚ፣ ይህንን ማድረግ ስትጀምሪ በራስ መተማመንሽን በምን ያህል ፍጥነት እንደሚጨምረውና የውስጥ እይታሽን እንዴት እንደሚያሰፋው በግልጽ ታያለሽ። የዝምታ ኃይል የደካሞች መሸሸጊያ ሳይሆን ራሳቸውን የቻሉ ስሜታቸውን የሚያስተዳድሩና በውስጣዊ ጥንካሬያቸው ለሚታመኑ ድንቅ ሴቶች መሳሪያ ነው። ይህንን ቪዲዮ ስትመለከቺ በአእምሮሽ ውስጥ የመጣችና ይህ መልእክት በእርግጥ ያስፈልጋታል የምትያት ቢያንስ አንዲት ሴት ጓደኛሽ፣ እህትሽ ወይም የሥራ ባልደረባሽ እንደምትኖር እርግጠኛ ነኝ። እባክሽ ይህንን ቪዲዮ ሼር አድርጊላት። እንዲሁም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆንሽን እንዳትረሺ። በቀጣይ ቪዲዮ እስክንገናኝ ሁልጊዜ በሕይወትሽ ላይ አብቢ።